ከዛ ውጪ ክርስቲያኖ ሮናልዶ የዓለማችን ውዱ ተከፋይ የስፖርት ሰው መሆኑን ፎርብስ አረጋግጧል። ፎርብስ መጽሔት እንግዲህ በየጊዜው የሚያወጣው ዓመታዊ ከፍተኛ ገቢ የሚያገኙ ኮከቦችን ይፋ ሲያደርግ በስፖርት ዘርፍ ላይ ክርስቲያኖ ሮናልዶ ለተከታታይ 3ኛ ዓመት የዓለማችን ውዱ ሂሳብ ተከፋይ የሆነው ስፖርታዊ ግለሰብ ወይም ደግሞ ስፖርታዊ እንቅስቃሴ ላይ የተሰማራ ሰው በሚል ይፋ አድርጎታል። በአመት ወደ $275 ሚሊዮን ነው ገቢ የሚያስገባው CR7 ወደ 939 ሚሊዮን ተከታዮች አሉት በማህበራዊ ትስስር ገጽ ላይ። ፖርቹጋላዊ ኮከብ ከክለቡ ውጪ በአመታዊ ከሚያገኛቸው ገቢዎች ጎን ለጎን በስፖንሰርሺፕ እና በተያያዥ ጉዳዮችም ዳጎስ ያለ ገቢ የሚያገኝ ተጫዋች እንደሆነ ይታወቃል። ስለዚህ ተከታታይ 3ኛ ዓመት በበላይነት ወይም ደግሞ ከፍተኛ ገቢ የሚያገኝ የስፖርት ሰው መሆኑን ይፋ አድርጓል። ይህ በእንዲህ እንዳለ በቅርጫት ኳስ የጎልደን ስቴት ዋሪየርስ ስቴፈን ከሪ ባሳለፍነው መጋቢት ወር ላይ የተጫዋች በነገራችን ላይ በቅርጫት ኳስ ታሪክ ከረጅም ርቀት የሚቆጠሩ ኳሶች 3 ነጥብ እንደሚያስገኙ ይታወቃል። 3 ፖይንት እየተባለ የሚጠራልና አሜሪካው ስቴፈን ከሪ 4000 ነጥቦችን አስመዝግቧል። ከዚህ ከርቀት በሚያስቆጥራቸው ኳሶች ማለት ነውና በዚሁ ከረጅም ርቀት በማስመዝገብ የመጀመሪያው የቅርጫት ኳስ ተጫዋች የተባለበትና የ3 ነጥብ ንጉስ መሆኑን ያሳየበት አጋጣሚ ተፈጥሮ እንደነበር የምናስታውሰው ጉዳይ ነው። ታዲያ በ$156 ሚሊዮን ዓመታዊ ገቢ እንግዲህ ሁለተኛ ደረጃ ላይ ተቀምጧል። ቦክሰኛው ታይሰን ፊውሪ ደግሞ እንግዲህ ወደ $146 ሚሊዮን ማግኘት 3ኛ ደረጃ ላይ የተቀመጠ ግለሰብ ነው። የከባድ ሚዛን ቡጥኛ ዩክሬናዊውን አሌክሳንደር ኡዚክ እንግዲህ ለተከታታይ 2ኛ ጊዜ ሽንፈት ካጋጠመው በኋላ ማለት ነው በኡዚክ ራሱን ከቅርብ ጊዜ ከስፖርቱ ማግለሉና ጓንት መስቀሉን ይፋ ማድረጉ አይዘነጋም። ግን የማልቲስ ቱሪዝምን ለማሳደግ እንዲሁም ደግሞ በኔትፍሊክስ ሪያሊቲ ሾው ላይ የተፈራረማቸው ኮንትራቶች ከፍተኛ ገቢ እንዲያገኝ አስችለውታል ማለት ነው። አርጀንቲና ኮከብ ሊዮኔል ሜሲ ደረጃው ወደ 5ኛ ዝቅ ብሏል። ዓመታዊ ገቢው $135 ሚሊዮን ነው ልክ እንደ አምናው ማለት ነውና ከአዲዳስ ትጥቅ አምራች ተቋም እንዲሁም ከአፕል የሚያገኛቸው ገቢዎች እንደተጠበቁ ናቸው። ከዞቹ አስደናቂው የቅርጫት ኳስ ህይወቱ በጣም ፍጻሜውን ሊያገኝ እየተቃረበ የሚገኘው አንጋፋው ሌብሮን ጄምስ በኤልኤ ሌከርስ ነው እየተጫወተ የሚገኘው። $133 ሚሊዮን ዓመታዊ ገቢ ያለው 6ኛ ደረጃ ላይ ተቀምጧል። ፈረንሳይ አጥቂ ካሪም ቤንዜማ በ$104 ሚሊዮን ዓመታዊ ገቢ 8ኛ ደረጃ ላይ ተቀምጦ እንደሚገኝ የፎርብስ መጽሔት ያመላክታል።